አላህን ብቻ ያዝ። ወንጀል ላይ ብትሆን ሽርክ ከሌለብህ አላህ ሊምርህ ቃል ገብቷል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ አላህ በሱ ላይ የሚያጋሩትን አይምርም አለ አላህ። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ግን አላህ ያለውን አላህ ለፈለገው ይምራል። አዎ አላህ ይምርሃል። ከጭንቀት አላህ ይገላግልሃል። ምህረቱን አላህ ይለግስሃል። በምን እስትግፋር ምህረትን ከጠየቅ ጡባ አሉ ነቢ ስ ሰለም። ምንኛ አማረለት፣ ምንኛ አማረለት። ማን ምንኛ ታደለ። ጡባ ማለት ጀነት ተረጋገጠለት፣ ጀነት ገባም ተብሏል። ጡባ ሊመን ወጀደ ፊ ሰሒፈትህ እስትግፋረን ከሲራ በመጽሐፉ ላይ ብዙ ምህረት ያገኘ ምህረት ረቢ ግፊር ሊ ያለ ማረኝ ማረኝ የሚል ሰው መጽሐፉን በእስትግፋር የሞላ ሰው ምንኛ ታደለ። ሱብሓነላህ። ለዚህ ነው በአንድ ሐዲስ ላይ የእስትግፋርን ደረጃ ሲገልጹ ሐታ ለሞተ አባትህ ለሞተችው እናትህ ምህረት መጠየቅ በኢስላም ትልቅ ደረጃ አለው። አላህን ይዘው ለሞቱት ወንድም እህቶችህ እናት አባትህ ምህረት መጠየቅ ትልቅ ምንዳ አለው። ምናልባት በሐያትህ ላይ ወንድሜ እህቴ በሐያትሽ እናትሽ ላንቺ ብላ የለፋች የደከመች፣ እናትህ ላንተ ብላ የለፋች የደከመች፣ አባት ላንተ ብሎ ድንጋይ ተሸከመ የለፋ የደከመ፣ እሱ ሳይበላ አንተን ያበላህ፣ እሱ ሳይማር አንተን ያስተማረህ፣ እሷ ሳትበላ አንተን ያበላችሽ፣ ሳትማር ያስተማረችሽ፣ ሳይማር ያስተማረህ እናትህ አባትህ እህቴ እናትሽ አባትሽ ዛሬ አኼራ ሄደው ሊሆን ይችላል። ዛሬ ላንቺ ቀን ተቀይሮልሽ ማለት ዱንያሽ ተቀይሮ ርዝቅሽ ሰፍቶ ያን ርዝቅሽን ምን ነው እናቴ ባየችልኝ፣ ያን ርዝቅህን ምን ነው አባቴ ባየልኝ የምትልበት የምትይበት ሰዓት ይሆናል። አሁን አላህ ምህረት አላህ ይለግሳቸው። ምን ነው እናቴ ለውጤን ባየች ደስታዬን ባየች የምትይበት ይሆናል። አዎ ያማል። ነገር ግን አላህ ከሞቱ በኋላም ሐቃቸው ከባድ ነው። የነሱ ሐቅ ከባድ ነው። ከዚህ ከርዝቅ ሰበቦች አንዱ የምንመለከተው